ይሄን የመሰለ አክለሪክ ኦምብሬ ስራ ተማሪ እየሰራችኝ ሙሉ ስቴፑን ላሳያችሁ። በዛውም እችን ድንቅ ተማሪን አዳማ ላይ የምትፈልጓት ልጆች ካላችሁ ደውሉልኝ። እንደምታዩት ጥፍር ይለጠፋል፣ ሼፕ ይያዛል። ከዛ በኋላ ከስር ወይንም ኦምብሬ መስራት የምትፈልጉትን አክለሪክ ነው መጀመሪያ የምትሞሉት ማለት ነው። ከዛ ደግሞ ከላይ ሁለተኛውን ትሞላላችሁ። እኛ የፈለግነው ኑድ ነገርና በነጭ ነበር ኦምብሬውን የፈለግነው። ልክ እዚህ ጋር እንደምታዩት ከስር ነጩን ታረጉና በላዩ ላይ ደግሞ ኑዱን ማድረግ ነው ማለት ነው። ከዛ ሁለቱ የተገናኘበት ኤሪያ ላይ ደግሞ ክሊር አክለሪክ ትሞሉበታላችሁ። ይሄ ስትሞርዱ ይሄ ኦምብሬ ፓርቱ እንዳይፋቀባችሁ ይረዳችኋል። እዚህ ጋር ሞልታ ጨረሰችኝ ማለት ነው። ከዛ እዚህ ጋር እንደምታዩትኝ ሼፕ ማስያዝ ነው። የፈሳሰሰ የወረደ ካለ በሞረድ እናስተካክለዋለን ማለት ነው። ከዛ ባፍ ይደረጋል። በመቀጠል እንግዲህ እዚህ ጋር እንደምታዩት ቶፕ ብቻ መቀባት ነው። እላዩ ላይ ትንሽ የሻይኒ ኢፌክት ስለፈለግን እንደዚህ አድርገነዋል። ፋይናሊ ኪቲክል ኦይል ከተቀባ በኋላ እዩት እንዴት እንደሚያምር ስራውን ማለት ነው። ይሄን የመሰለ ጽድት ያለ ስራ ለእናንተም ሰራላችኋለች። አዳማ ላይ ያላችሁ ልጆች ስልኬ ባዮ ላይ አለ፣ ደውሉልኝ።